የዛሬ ምግባችን ሽንኩርት ነው። እንግዲህ ሽንኩርት እንዴት አድርገን በተለያየ መልኩ እንደምንሰራ አሳያችኋለሁ። እኔ ተጠቀምኩትኝ የአበሻውን ወይ ፈረንጁንም ሽንኩርት ነው። ሁለቱንም አድርጌበታለሁ። የሰላድ ሽንኩርት የሚባለውን መጀመሪያ ግን ሩዛችንን እናዘጋጃለን። እኔ 2 ኩባያ የሩዝ መስሪ ወይም የግብጽ ሩዝ የሚባለው 2 ኩባያ አጭሮ ነው ሩዝ እሱን አድርጌ አጥቤ ዘፈዝፈዋለሁኝ እስከምንሰራ ድረስ ትንሽ ራስ ማለት አለበት። እነዚህን ትላልቅ ሽንኩርቶች ነው የመረጥኩትኝ። ይሄ የሳላጣ ሽንኩርት ተብሎ ነው እኛ ሀገር የሚታወቀው። መሀሉን ከፈት ካረኩኝ በኋላ የፈላ ውሃ አድርጌ ለ15 ደቂቃ ብቻ ነው ስቶቭ ላይ ማበስለው። ይሄ ሬሲፒ ልክ እንደ መሀሺ ደበርጃን፣ ኩሳ፣ ድንች፣ ቲማቲም መሀሺ እንደምንሰራው አይነት ሆኖ ግን በሽንኩርት የሚሰራ ነው። ቱርኮች ናቸው በአብዛኛው የሚጠቀሙት። እስቲ ለየት ያለ ነገር ላሳያችሁ ብዬ ነው። በጣም ቴስቲ ነው። ሽንኩርቴ እንደዚህ ከጠርኩኝ በኋላ ለ15 ደቂቃ እያገለባበጥኩኝ ሁሉም ቦታ እንዲዳረስ ካበሰልኩትኝ በኋላ አውጥቼ እንዲቀዘቅዝልኝ ውሃውን አጠነፍፋለሁኝ። ሩዜን ደግሞ ዘፍዝፌው ነበረ ሙልጭ አድርጌ እየደጋገምኩ በውሃ ጥቤ ውሃውን በደንብ ጥፍፍ አድርጌ ወደ መቀመሙ ነው የምገባው። ወደሚመቸኝ ጎድጓዳ ሳህን ከገለበጥኩ በኋላ እዚህ ጋር እርድ፣ ቆንዶ በርበሬ፣ ሰባ ባህራት፣ ከሙን፣ ጨውና ትንሽ ቡና የተፈጨ ሀገራችን የተፈጨ ቡና አረኩበት። ቲማቲም ደግሞ የተከተፈ ነበረኝ እሱን አረኩበት ደቀቅ ብሎ። ፐርስሊም ደቀቅ አድርጌ ከተፍኩት ነበረ። የድንብላል ቅጠልም። እነዚህ 3 ነገሮች ግዴታ አስፈላጊ ናቸው። በጣም ቴስቲ ያደርገዋል። የድንብላል ቅጠል ብዙ ምግብ ላይ ቴስቲ እንዲሆን ያደርገዋል። ከዛ ነጭ ሽንኩርት አድርጌ የፈጨሁትን አረኩኝ። ናና ደግሞ የደረቀ ነበር በእጅ አሸታ አድርጌ ጨመርኩኝ። ሁሉንም እንደዚህ ከሩዙ ጋር በደንብ እያደባለቅን ማዋሃድ አለብን። መጨረሻ ላይ ድብስ ርማን ይባላል። የርማን የተጨመቀው ማለት ነው። እሱን አረኩኝ። ዘይት አረኩበት። በቃ እነዚህ በቂ ናቸው። ጨው እናንተን በፈለጋችሁት ያህል መጠን መጨመርም መቀነስም ትችላላችሁ። ሽንኩርቶቼ እንደዚህ አድርጌ እያለጣጠልኩኝ ካዘጋጀው በኋላ ወደ መጠቅለሉ ነው እንግዲህ የምንሄደው። ቀዩ ሽንኩርት ትንሽ ወፈር ያለ ነው። ነጣ ያለው ሽንኩርት ደግሞ ሳሳ ብሎ የሚመች ነው ለመጠቅለል። ቀዩ ሽንኩርት ሳይሆን ነጩ ሽንኩርት ይመቻል ማለት ነው። እንደዚህ አድርጌ ገረጣጠልኩ በኋላ ልፋጭ ምናምን ካለው አነሳሱት። የሽንኩርት ልፋጭ አለው። ከዛ የሚበቃውን ያህል ከአቅሙ በላይ መሆን የለም። ሩዙን ውስጡ እንደዚህ እያረጋችሁ ብዙም ከባድ አይደለም፣ ቀላል ነው። ጠቅላል እያረጋችሁ የትኛውም አይነት እኔ ፓይሬክስን ፓትራን የተጠቀምኩት እናንተ ማንኛውንም የማይዙ ፓትራዎች አድርጋችሁ ከስሩ ከፈለጋችሁ ዘይት ቀቡት። ግን መጨረሻ ላይ ሶስ ስለምናደርግ ዘይት ያስፈልገው። እንዲህ እየጠቀለልኩኝ ሁሉንም በተራ ደረደርኳቸው። ይሄ ምግብ እንግዲህ ሽንኩርቱ በነጩ ሽንኩርት ነው የሚሰራው። እኔ ግን ቀዩንም ልሞክረው በቀዩ ነው ያረኩትኝ። ፓትሬ ላይ ከደረደርኩ በኋላ የፈላ ውሃ አድርጌ 3 ሾርባ ማንኪያ ሳልሳ ቲማቲም አረኩኝ። ቆንዶ በርበሬ እዚህ ጋር አረኩበታለሁ። ቅድም ያሳያችሁ ድብስ ርማን እዚህ ሀገር ያው አንዳንዴ ይገኛል አንዳንዴ አይገኝም። ቤተል ግን ታገኛላችሁ። ከሙንና ጨው ማረኩበት። እነዚህን ውህዶች በደንብ እስኪሟሙ ድረስ ማዋሃድ ነው። እኔ ማጂ ስለፈለኩኝ ማጂ አድርጌበታለሁ። ማጂ የማይመቻችሁ ሰው ክኖር ማድረግ ትችላላችሁ። የማይመቻችሁም ክኖር መተው ትችላላችሁ። እንደዚህ አድርጌ ፓትራዬ ላይ ውህዱን ከገለበጥኩ በኋላ ዘይት ትንሽ አረኩበት እንዳይዝ። ከዛ ኦቭን ውስጥ በ250 አድርጌ ያስገባሁትኝ። እንደዚህ በስሎ ከ50 ደቂቃ በኋላ ወጣልኝ። ለምታዩት ሶሱም አለ፣ መድረቅ የለበትም። ሶስ ከሌላው ውሃ ጨምራችሁ መልሳችሁ አስገቡት። ግዴታ ሶስ ያስፈልጋል። ሽንኩርቱም ሩዙም በስሎልኛል። በጣም ሽታው ደስ ይላል። ቤቱን ያናወጠው። ይሄን ሬሲፒ ሰርታችሁ ሞክሩት። በእውነት ሽንኩርት አይልም። በጣም ቴስቲ የሆነ ምግብ ነው። እኔ በጣም ተመችቶኛል። ይሄንን ምግብ ስትመገቡ ሹካ ማንኪያ ብዙም አይመችም። በእጃችሁ ብትጠቀሙት በጣም አሪፍ ነው። መጨረሻ ላይ ስትመገቡ ሎሚ እየጨመቃችሁ ብትመገቡት እኔ ቀደም ስቀመመው